እንደዚህ አናደርግም። ቪዲዮን ለምን እናሳያችሁ? ምንም በራሳችን ጋር ከምናብራራ አይ ቲንክ እኔ ጋር ተጨማሪ ስልክ ስላለ ቪዲዮ ማሳየት ይችላል። ለዛ ኮን ይሻላል። የታሪኩ መጀመሪያ አይ ቲንክ የኔ ቪዲዮ ነው የሚሆነው አይደል? then I think ሶሪ በጣም ሶሪ ስልክ ስላስቸገረኝ ነው። ሶሪ ስልክ የሚደውል ሰው በጣም ብዙ ነው። አንተ የለኝም እንደ ቪዲዮ ከአንተ ነው። ዳውንሎድ አላረከው እንትን ነው አገኘዋለሁ። በእንትን ማግኘት እችላለሁ። ሪፖስት ላይ ገብቼ አይ ቲንክ ማግኘት የምችል ይመስለኛል። በነገራችን ላይ አይ ቲንክ ማግኘት ይሄ ምትይዙ አንዴ ይቅርታ በጣም ይኸውና ቪዲዮ አንዴ ላሰማችሁ። ያው የመነሻው ነገር ምን እንደሆነ ማለት ነው። አይ ቲንክ ድምፁን ከፍ አድርጌ ለማሰማት እሞክራለሁ። ካልሰማ ትነግረኛለች። ኢቲቪ ላይ አንድ ዜና ይችልበት ቶታል ቪዲዮ ያለ እንደምናምን ቴሌቪዥን የለኝም። ፌስቡክ ፔጅ ላይ ግን ኢቲቪ ስፖርት ዜናቸው ስለሚመጣልኝ ነው የማየው። ለማንኛውም ዋናው ሀሳብ እንደሆነ የዴለን ፔጅ ነው እና የሚባል አንድ ቲክቶከር ኢትዮጵያ ውስጥ መጥቷል እና ዜናው ያ በፈጣን ዜና አቀራረቡ ይታወቀዋል። ብዙ ተቃዋሚ ይችላል። ስለዚህ ምን አልኩት መሰላችሁ? ይሄኛው እንደ አድዋ ፕሮጀክት ምናምን አንገት ታሳዩት አሊዶሮ ላይ እዚህ ገብረ ኩራቻ አንድ መኪና ሙሉ ሰው ታግቷል እና እሱ እንዲዘግ ቢያንስ ድርሱት እና ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ተቃላ በኢትዮጵያ ሞትና መከራ ላይ ነጋዴዎች ናቸው እና እነዚህ አይነት ነገሮች ዝም በማለት ሜረባ የአስፋልትና ምናምና ከጠራቅጠቅ በማስጎብኘት የሚሻቀሉ የሚያጥሩ ናቸው ሁሉ ማለት ይቻላል። እና በእርግጥ እሱም ቢሆን ኢትዮጵያ ውስጥ የመጣው ተከፍሎት እንደሆነ እናውቃለን። ሳይከፍለው ሁሉ እንደማያነሳ ነገር ከመንግስት ተከፋይ ነው። ቢሆንም ያው አጠገቡ ያላቸው ሰዎች ምናምን ዜና የማቅረብ ፍላጎት ስላለው ልጁ ቢያንስ እንደዚህ አይነት ነገሮችን ያደርግ። እኔ ትዝ ይለኛል የዛሬ አመት እዚህ ከመምጣቴ ከአንድ ሳምንት በፊት ወደዚህ ከመምጣቴ ከአንድ ሳምንት በፊት ልክ እንደዚህ ሰዎች ታግተው ከዛ በኋላ ሰዎች ተገለው አንድ እዛ የተገደሉ ሰዎች ቀብር ላይ ነበሩ። ቀብሬ ነው የመጡት እዚህ ገብረ ጉራቻ ላይ ልክ እንደዚህ ግድያ ተደርጎ ማለት ነው። እነዚህ አሁን ታግተው የተባሉት አንድ መኪና ሰው እነዚህ ታግተው የተባሉት አንድ መኪና ሙሉ ሰዎች ይሙቱ የሚለው አናውቅም። በጣም ፈጅ እንደሚሆን አይታወቅም። እና ነገር በሌሌ ፔጅ የፖሊስ መኪና ምናምን የሚያጅብ ግን ክብር ካለ በሉት እንዳትታገት ፈርቶ ሊሆን ይችላል። የሆነ ሰው መጥቶ እንዳይወስድቅ ፈርቶ ሊሆን ይችላል። የሆነ ሰው እንዳይገድልቅ ፈርቶ ሊሆን ይችላል የሚያጅቡት እንጂ ስለአንተ ክብር ማንም እንዳይሰጠው። እና አጠገቡ በጣም ብዙ ቲክቶከሮች እንዳሉ አውቃለሁ። እና ይንገሩት ቅርቡ አረሉ ይንገሩት እንደዚህ የሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናውቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይወስ ነጆሮች አንሾባሾ ይንገሩት በቃ እንደዚህ ኩባል ለኢትዮጵያ ውስጥ ምናምን ማይረባ ቅጠልና ኮንክሪት አታስጎበኙት በማለት ያለው እና ይችላል ሁላቸው ለነዛ ቲክቶከሮች ቪዲዮ ኢቲቪ ላይ ከዛ በኋላ አንተን ቪዲዮ ለማሳየት እንሞክራለን ማለት ነው። አይ ቲንክ ሰምቷላ ኔትወርኩ ሳይቆራረጥ ይሰማል። እሺ ዳውንሎድ ሁለት ስልክ ኑሮኝ የትኛው ስልክ ላይ ዳውንሎድ እንዳደረኩት ስለሚጠፋኝ ቴሌቪዥን ብለን ታገኘዋለህ። በአንተ ማግኘት ይችላል። ምንም በዛው ኮፒ ሊንክ ሼር አድርገውታል። አረጋል አሁን ሪፖርት አይደለም። አይ አላደርግም። የሚገርም ነገር ሪፖርትም አላደርግም። ኮፒ ሊንክ አላደርግም። ኧረ ዝም ብሎ እኮ ነው አይሰራም። ኮፒ ሊንክ ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ተባላ በኢትዮጵያ ሞትና መከራ ላይ ነጋዴዎች ናቸው እና እነዚህ አይነት ነገሮች ዝም በማለት ማይረባ የአስፋልትና ምናምና ከጠራቅጠቅ በማስጎብኘት የሚሻቀሉ የሚያጥሩ ናቸው ሁሉ ማለት ይቻላል። እና አጠቀሙ በጣም ብዙ ቲክቶከሮች እንዳሉ አውቃለሁ። እና ይንገሩት ቅርቡ አረሉ ይንገሩት እንደዚህ የሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናውቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይወስ በጆሮዎች አንሾባሾ ይንገሩት በቃ እንደዚህ ኩባል ለኢትዮጵያ ውስጥ ምናምን ማይረባ ቅጠልና ኮንክሪት አታስጎበኙት። ይሁን እንግዲህ ስትሆን ሰጣቸውን በዲሌም ፔጅ ጉዳይ ላይ እኔ ግን ሀሳቡ ኔጌቲቭ እና በጣም ልክ ያሉ ነብይ ስላሰ
ስላሰብኩ ሙሉ በሙሉ ባይሆንም ግን አብዛኛው ልክ ነው ብዬ ዲስፔክት ምንም ነው ባይዘው ወይ ለብዙዎች ብዬ ስላሰብኩኝ ልክ አይደለም ዮኒ ልነግረው መጥቻለሁ። ፖዚቲቭ ሆኖ ከሰማው ማለት ነው። ቅጠል ግንብ ምናምን ያለውን ጉዳይ ሌላው እንትን ይበለው እንጂ እንትን ልል አልችልም። ለሱ ቅጠልና ድንጋይ ሊሆን ይችላል የሚታየው መብቱ ነው እሱ። ብቻ እኔ ቲክቶከሮች የሚለው ጉዳይ ላይ ሀሳቤን ልስጥበት። ቲክቶከሮቹ በህዝብ እንባና ደም የሚሸጡ ናቸው። ዝም የሚሉ ናቸው ወይም የህዝቡን ችግር አይናገሩም። ዝም ብለው አስፓልቱ ኮሪደሩና ምናምን ብቻ ነው የሚያሳዩት የሚል ሀሳብ አንስቷል። እኔ ደግሞ ኮሪደሩና ቅጠሉን ብቻና ውበቱን ብቻ ሲያሳዩ ከሆነ ያየኸው ወይ ችግሩ ካንተ ነው ወይ አላየኸውም ወይ ረስታችሁት ይሆናል ብዬ አሰብኩኝ ማለት ነው። 16 ሚሊዮን ብር ለተቸገሩ ህጻት ላይና ደብረ ብርሃን ላይ ላሉ ሰዎች ብር ሞዴስ ልብስ ያሰባሰቡ ልጆች ናቸው። እኚሁ ራሳቸው ልጆች ዝም እንዳላሉ እንድታውቁልን። 8 ሚሊዮን ብር ለተቸገረ ድርጅት አይደል ውሃ ያመጡ ናቸው። አርሲ ሄደው ተሸከመው እህል ከገዛ ኪሳቸው አውጥተው አብዛኞቹ የተናገሯቸው ልጆች ከኪሳቸው ጭምር አውጥተው እየሄዱ በተቸገሩ ቦታዎች ላይ ሲረዱ ነበር። ለአቴንሽን ነው ለቲክቶክ ነው ኩኪርስ እየረዱ ነው አይደለ? ቁጭ አላሉም፣ ዝም አላሉ ማለት ነው። ሶሻል ሚዲያ ታዲያ ስራው ምንድን ነው? ለአቴንሽን አይደል? ይህንን ሲሰሩ የቆዩ ልጆች ናቸው አብዛኞቹ ሶሻል ሚዲያ ላይ ያሉ ልጆች አይደል? እዚህ ያሉት ዜና አንባቢዎችም ቢሆኑ በበቂ ደረጃ ዘግበዋል ባልልም የአርሲንም በቅርቡ እንኳን የአክሱምንም ሲዘግቡ የቆዩ ልጆች ናቸው። በበቂ ሁኔታ ባለው ችግር ደረጃ ላይ ዘግቡ ይችላሉ። ስለዚህ ዝም አላሉ። ምናልባት እንደውም ዝም የተባለ ከተባለ ዮናስ እኔና አንተ ነን ህዝቡ ትትል ብሎ ብርም ለማሰባሰብ ምንም ነገር ያላደረግነው ምናልባት እኔና አንተ ነን ዝም ካሉት ወገን እንጂ እነሱ ዝም ያሉት ወገን ናቸው ብዬ አላምንም። ይሄ ይታወቅልኝ ማለት ነው። እና አስፋልቱና እንትኑን ብቻ አይደለም ልማቱን ብቻ ሳይሆን ችግሩንም አብረው ለመካፈል ሞክረዋል እኚህ ልጆች። ኛውና ትንሽ ፈገግ ያሰኘኝ ደግሞ ሄዳችሁ እስቲ ውለታ ዋሉለት፣ ሹክ በሉና ችግሩን ንገሩት። አንደኛ ነገር ዲሊምፔጅ ጠፍቶት ነው ኢትዮጵያ ውስጥ ያለው ችግር ረሃብ ቀኔ ዓለም ያውቋል። ባይዘ ከሲኤንኤን እስከ ቢሲሲኤንኤን ለ80 ዓመታት እየተነገረ የቆየ ነው። ረሃባችን፣ ችግራችን፣ እርስ በርስ የምንተጋገተው የምንገዳደለው ዓለም ያውቀዋል። ዲሊምፔጅ እሱ ጠፍቶት አይደለም። ችግር የለውም። ጠፍቶትም ከሆነ በጆሮ መንገር ቲክቶከሩ እንዲናገር። እነሱ ለህዝብ የቆሙ አይደሉም እኚህ ቲክቶከሮች ሆኔ። ስለዚህ አንተ ራስህ ያው ተናገርልን። አንደኛ ሜንሽን አድርገህ ወዲህም ፔጅን እንግሊዝኛ እንደማይቸግርህ አምናለሁ። ተናገረው፣ ንገረው። እንደዚህ ችግር አለ፣ ሰው እየታገተ ነው፣ እየተራብን ነው፣ እየተጠማን ነው በለው። እኔም በዚህ ሰፖርት አደርጋለሁ። ለምን እንደዛ ነው? እየተራብን ነው፣ እየተጠማን ነው፣ እየተቸገርን ነው እንደ ህዝብ አይደለ? ስለዚህ ንገረውና ሜንሽን አድርገው። የኢትዮጵያ ህዝብ እኔንም ጨምር ሜንሽን እናደርጋለን፣ ሪፖስት እናደርጋለን። ለምንድነው ሪስክ እንዲወስዱ? አብዛኛው ጎረምሳ ህይወቱን ለመለወጥ የሚሞክር ልጅ ነው እዛ ጋ ያለው። ስለዚህ አንተ ትሻላለህ ከአንተ ይጀመርና ቁጭ ብሎ ከመተቸ ቲክቶከሮቹ ብለው ከ500,000 በላይ ተከታይ ካለ እኮ አንተ ከቲክቶከርም በላይ ነህ። ሶሻል ሚዲያ ኢንፍሉዌንሰር ነህ ማለት ነው። ስለዚህ ዩክንዱት ዮኒ። ስለዚህ አንተ አድርገውና ሌሎች እንዲያደርጉ እንጠብቃለን። ከዛ አንተ ፖስት አድርገህ ቪዲዮ ዴይሊ ፔጅን ሜንሽን አድርገህ አለን። እኛም እኚህ ልጆች መናገር ምናምን ቀላለው፣ ግን ዜር ዱዊንግ ግሬት። ለሀገራቸው የሚጠቅም ነገር እያደረጉ ራሳቸውንም እየጠቀሙ አትሊስት እኚህ ልጆች አቴንሽን እያገኙ ያሉት ራቁታቸውን ምናቸውን እያሳዩ አይደለም እኮ አይደል? እኚህ ልጆች እኮ የሆነ ነገር በሚጠቅም ነገር ሰጥተው እየተቀበሉ እኮ ነው። በዚች ዓለም ላይ ሰጥተው መቀበል ነው እና እያደረጉ ስለሆነ ሀገራቸውንም ፕሮሞት ለማድረግ እየሞከሩ ነው። በፖዚቲቭ ኢሜጅ ለዓለም ለመፍጠር እየሞከሩ ነው። ለምን ፖዚቲቭ ኢሜጅ ከሌለ ኢንቨስተር የለም፣ ቱሪስት የለም። ቱሪስትና ኢንቨስተር ከሌለ ገንዘብ የለም። ድህነት ነው፣ ችግር ነው። አንድ ትልቅ ኢኮኖሚ የሚያሳድግ ነገር ጎደለ ማለት ነው። ያው ዞሮ ጦርነትና ረሃቡ ተመልሶ መጣ ማለት ነው። ስለዚህ በጥሩ ኢሜጅ በመገንባት ሀገር እንትን ለማለት እየሞከሩ ነው እኚህ ልጆች ማለት ነው። በዚህ በኩል ደግሞ እርዳታ እያደረጉ ነው። እባካችሁ ወጥቶ መናገር ቀላለው፣ ማድረግ ነው ከባድ እና ይሁት በእነሱ ጫማ ሆናችሁ ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ከሞላ ጎደል የሁለታችንንም ተሰምቷል። በቲክቶክ ህግ መሰረት ኢትዮ ማትሪክስ ድምፅ ጠፍቷል። ሚዩት ነህ። እየሰማኝ ከሆነ ድምፅ አይሰማም። አሁንስ አይሰማም? አሁን ይሰማል። ጥቁር እንግዳ ድንገት መጥቶብኝ ነው። በጣም ይቅርታ። አይ ችግር ምንድን ነው ከሞላ ጎደል ሰምተናል። በቲክቶክ ህግ ለቪዲዮ መልስ ቪዲዮ ነው የሚሆን የነበረው። ለቪዲዮ መልስ ቪዲዮ አንሰጣም ብለን እንደምን አወራበታል ወደ ውይይት አጥተዋል ማለት ነው። ጥሩ ነው። ላይ መስፋቱ ጥሩ ነው። ደስ ይላል በጣም። አዲስ ካልቸርም ይሆናል።
የምናደርገው ምንድነው አይ ቲንክ በጣም ብዙ ጥያቄዎች ቪዲዮዎች እንትንክ ላይ አሉ አንተ ቪዲዮዎች ላይ የለቀቀው ላይ ያው ይቅርታ ስላቋረጥኩና ያው ሐሳቡና ውይይቱ የሚሆነው ለሌሎቻችሁም እንዲገባችሁ እዛ እኔ ቪዲዮ ላይ ባነሷቸው ላይ ጉዳዮች ላይ ነው። ዮኒ ያነሳው ጉዳይ ረጅም ነው። እኔ ግን ቆርጬ አውጥቼ ሌላው ላይ ልስማማ እችላለሁ፣ እኚህ ላይ ግን አልስማማም ብዬ ያቀረብኳቸው ሐሳቦች አሉ። ነጥዬ አውጥቼ ከዛ መሀል የቆራረጥኩትም ምክንያቱም ሙሉንም ማቅረብ እችላለሁ፣ ግን ሙሉ ላይ አልስማማም ለማለት ትንሽ የሚቸግረኝ ነገር ስላለ የማልስማማባቸውን ሐሳቦች ሶሻል ሚዲያ ላይ ያሉ ልጆች ላይ ምናምን ያለው ጉዳይ ላይ እኔ የሰራው ቪዲዮ ላይ ያሉትን ሐሳቦች ነው የምንወያየው ስፔሲፊክሊ። ስለዚህ ሁለታችንም ጥያቄዎች ይኖረናል። አሁን ለምሳሌ አንተ መጠየቅ የምትፈልገው ከቪዲዮ አንፃር አሁን ለምሳሌ እዚህ ቪዲዮ ላይ ያላካተትኩት የረሳኋቸው የምትላቸው ሌሎች ጥያቄዎች ካሉ ከዚሁ ከቪዲዮ ጋር የተያያዘ ማለት ነው መጠየቅ የምፈልገው መጠየቅ ትችላለህ። የጥያቄ ሰዓት ይሰጣል፣ ለእኔም ይሰጠኛል ማለት ነው። እና ደግሞ እኔም ደግሞ እዚህ አንተ ቪዲዮች ላይ ተንተርሼ የሰራው ቪዲዮ ላይ ያወጣቸው ጥያቄዎች ስላሉ ከምን አንፃር ብዬ ጠይቃለሁ ማለት ነው። ከዛ ደዛ ትመልሳለኛለህ። እንደዛ ቢሆን ጥሩ ነው። ስለዚህ እኔ ቀጥል። ያው በቃ አሪፍ እንደዛ ሆኖ ቆንጆ ነው። ለመወያየትም እንደዛ የተሻለ ይመስለኛል። ተራ በተራ እንትን ብለን በመሀልም እንትን እንዳይመጣ ልክ ነው። ጥያቄዎቼ ብዙ ሊሆኑ ስለሚችሉ ስለዚህ ከአንድ ጥያቄ በኋላ አንድ መልስ ነው ቢሆን ጥሩ የሚለው ካለ ከደራረብኩት ጥያቄ እኔም መልስም በጣም ይጠፋብኝ። ስለዚህ እንደዛ ብናደርገው በጣም መልካም ነው ብዬ አስባለሁ። ከዛ በፊት ግን አውዱን ማብራራት እንችላለን ብዬ አስባለሁ። አሁን ለምሳሌ አንተ በዛ ሰዓት ላይ የነበርክበት አውድ አለ አይደል? ልትናገር የፈለግከውን ነገር ማብራራት ትችላለህ። እኔም የኔ ቪዲዮ ማብራራት የሚገቡኝን ካለብኝ ማብራራት ትችላለሁ። ወይ አንተ ልቅደም ወይ እኔ ልቅደም፣ እንደ ፍላጎት ጀምርና አውድህን ለምን እንደዛ እንዳልክ ያው ሙሉን አንደርስታንድ ግን ያው በደንብ እኔ ሚስ አንደርስታንድ የሚያደርጉ ነገር ካለ ምናምን የኔ ቪዲዮ 3 ግቦች ይዞ 3 እንትኖች ይዞ ነው የተሰራው ቪዲዮ። አያችሁት ከሆነ 3 አንኳር የተለያዩ ሀሳቦች አሉ። የተለያዩ 3 ነገሮችን አካትቼ ነው የሰራሁት እና ደግሞ ዴሊብሬት ነው ድንገተኛ ስሜታዊ ሆኜ ሳይሆን አስቤ ነው። እና የመጀመሪያው ሲጀምር ዴሊም ፔጅ እንትን ነው ድሮስ ፈጣን ዜና አቅራቢ ነው የሚል ዜና ይቼ እና እውነትም ፈጣን ነው የሚል የሱን የዜና ፍጥነት በምድር እውቅና በመስጠት ነው የሚባለው። ከዛ ይጀምርና ከዛ በኋላ ቀጥሎ ደግሞ ምን ይላል እዚህ መጥቶ የጎበኘ ስለሆነ እና ደግሞ አብረውት ቲክቶከሮች አሉ እና ዜና አቅራቢዎች አይቻልም ቲክቶክ ላይ ዜና የሚያቀርቡ ሰዎች ማለት ነው። እና እነሱን ሳያቸው ከአይ ቲንክ በ21 መሰለኝ በፈረንጆቹ ነበረ እገታውን ዜና የሰሙት ማለት ነው። እና ከዛ በኋላ ዜና አልሰሩ እነሱ በእገታው ጉዳይ ዜና የሚሰሩት ልጆች ምንም አልሰሩ እስካየሁት ድረስ ማለት ነው። አሁን ዛሬም ቼክ አድርጌያለሁ በእርግጥ አልሰሩ ዛሬ። እና እሱን ሳይ ይሄ ዜና አይደለም ወይ ወገኖቻቸው አይደለም ወይ መታገታቸው? ምክንያቱም ከዚህ በፊት ብዬ እሱን ለመናገር መቼ ነው ከህዝብ ጎን የሚቆሙት የሚል ሀሳብ እና ለምንድን ነው ዜና ያላረጉት? ከዛ አጠገቡ እስካሉ ድረስ አልኩኝ ደግሞ አጠገቡ ያሉት ቲክቶከሮች እሱ ፈጣን ዜና አቅራቢ ስለሆነ በቃ ይንገሩት አልኩኝና ከዛ በኋላ ግን ዋናው ሀሳቡ እሱን ይንገሩት የሚል አይደለም ሀሳቡ። ስለዚህ እሱን በምናፈርሰዋለሁ መልሼ ለነገሩ ተከፍሎት ነው የመጣው እሱ እና ተከፍሎት ነው የመጣ መንግስት ሰው ስለሆነ ችግር የለውም። ግን ቢሆንም አልኩኝና አሽሙር ነው ይንገሩት በጆሮ በቃ ቀጥታ መንገር እንኳን ባይችሉ ለህዝቡ ቆሞ መናገር ባይችሉ በጆሮ ይንገሩት። ምክንያቱም አልኩኝና ደግሞ ሌላ ሲኔሮ ከታለው ከዚህ በፊት እኔ እዚህ ከመምጣት በፊት አዲስ አበባ እዛው አሊዶሮ ጋር ሰዎች ታግተው ከዛ ላይ የተገደለ ሰው ማቀው ማለት ነው ተገድሎ እሱን ቀብረን ከዛ በኋላ ስንመለስ በነጋታው ደግሞ እናቱ በሐዘን ሞተች። ይሄ እውነተኛ ታሪክ የካሚቴ አካባቢ ያሉ ሰዎች ጠቅላላ ያውቁታል። ሞተች ማለት ነው። ከዛ እሱን ቀብሬ ቆሜ ማለት ነው። ሁለቱንም ቀብር ላይ ተሳትፌያለሁ እና ምን ማለት እንደሆነ ታውቃለህ፣ እውነት እንደሆነ ሰው እንደሚሞት አውቃለሁ። እና በጣም ውስጥ የሚነካኝ ነገር ስለሆነ እሱን ሲኔሪዮ ከትቼ ከዛ በኋላ መቼ ነው እስከ መቼ ድረስ ነው ከህዝብ ጎን ቆሙት ብዬ እኔ ምን አረኩኝ ማለት ነው። በዛ ፍሬም ውስጥ የሰዎችን መታገት ኢትዮጵያ ውስጥ ያለውን
ከዛ በኋላ ደግሞ ቲክቶክ ላይ ያሉ ዜና አቅራቢዎች እንደማይናገሩለት ለዚህ ህዝብ መከራው ሲደርስ እንደሚረሱት አርጌ ድምፅ ሆንኩኝ ማለት ነው። ዋናው የቪዲዮ ዋና ዓላማ ዴሌም ፔጅ አይደለም። ትረዱታላችሁ ብዬ አስባለሁ። የሰው የኛ አብረን አንዱ ሶሻል ሚዲያ ላይ ያለን ሰዎችን ወቅሼ ከዛ በኋላ ደግሞ የሆነውን ነገር ለህዝብ ተናገርኩ ማለት እንደዚህ ሆኗል እና ከዚህ በፊትም እንደዚህ ሆኗል። እነዚህ ሰዎች በህይወትና በሞት መሀል ሊሆን ይችላሉ፣ አይታወቅም ጣፋንታቸው ብዬ ተናገርኩ ማለት ነው። አውዱ ይሄ ሌላ ተጨማሪ የሰፋም የጠበበም አውድ የለውም። ወስዳችሁ እንትን የምትለውን ፓርት ያው አይመለከተኝም ስላልክ በግልጽ መናገር እንችላለን። አይመለከተው ማለት ቅጠልና ከምታሳዩት አድዋ ፓርክ ምናምን ከምትወስዱት ወስዳችሁ እንትን አሳዩት፣ እንደዚህ እንዳለ ንገሩት። ግን ዋናው ሞቲቭ ንገሩት አይደለም። ተረዳይ ቢነገረው ባይነገረው በእና አፍርሼዋለሁ፣ በመንግስት ተከፍሎት እንደመጣ አፍርሼዋለሁ። ስለዚህ ዜና ሊዘግብ እንዳልመጣ እኔም ስለማቅ ማለት ነው። ይሄንን ያደረጉት ማለት ነው። አንተ አውድን ማብራራት ትችላለህ ከፈለክ። የእኔ አውድ ደግሞ ምንድነው? ጆኒ ቲክቶክ ላይ ገባሁኝ፣ መጣልኝ ፎሪን ፔጅ ላይ ሲመጣ ስመለከተው ምንድነው እኔ ሌሎቹ ሀሳቡ ላይ ሙሉ በሙሉ እዛ ቪዲዮ ላይ የተሰራው ላይ አልስማማም ልል አልችልም። እንዳልኳችሁ ያልተስማማኝ ነገር ምንድነው? ሶሻል ሚዲያ ኢንፍሉዌንሰሮች በአጠቃላይ የሚል ሀስቲ ጀነራላይዜሽን ስለተመለከቱ ቪዲዮ እንዲሰራ ያደረጉኝና አውዱ የቪዲዮ ሀስቲ ጀነራላይዜሽን እና ሁሉም በአጠቃላይ በሚል ዜና አቅራቢዎችም ሆኑ ቲክቶከሮች በአጠቃላይ የሚል ሀስቲ ጀነራላይዜሽን ያስተጋባል። ከኔ ነው ትንሽ ትልል ድምፄን እየሰማሁት ነው መልሼ ለዛው ሶሪ። ሀስቲ ጀነራላይዜሽን አለው በውስጡ። ከዛም በኋላ ደግሞ ልጆቹን ራሱ አንተ ማድረግ ዮናስ ማድረግ እየቻለ ልጆቹ እንዲያደርግ ለምን ይጠብቃል የሚል ሌላ ሁለተኛው ሀሳብ ነው። ሶስተኛው ደግሞ በሰዎች በልጆቹ ህመም በህዝቡ ህመም ዝም ብሏል ለማለት ያስቸግራል። እኚህን ነገሮች አድርገዋል፣ እንደዚህ ድራታዎች አድርገዋል እኚህ ልጆች የሚል ሀሳብ ነው። ልጆቹን ትንሽ ብሌም ያደረገበት መንገድ ዲስሪስፔክትፉል ነው። አሁንም እንደዛ ነው የማስበው እና ዲስሪስፔክትፉል አርጓል ዮኒ አርገሃል፣ ዮኒ ዲስሪስፔክትፉል አርጋቸዋል። ሌላኛው ደግሞ በህዝብ ደም በጣም ደግሞ የከበደኝና የደበረኝ ነገር በህዝብ ደም እና እንባ የሚሸቅሉ የሚነግዱ ናቸው የሚለው ወርድ ለእኔ በጣም የከበደኝና በዛ ላይ ደግሞ ጀነራላይዝ ተደርጎ በመነገሩ የደበረኝ ዋነኛው ቪዲዮ እንድሰራ ያደረገኝ ቶኔሽን ያነሳሳኝም ይሄ ነው። የኔ ቶን እኚህ ልጆች ጥፋት ሊያጠፉ ይችላሉ በበቂው ሁኔታ ብያለሁ እዛ ቪዲዮ ላይ። በበቂው ሁኔታ ስላለው ችግር፣ ስላለው ሁኔታ፣ ስላለው መታገት፣ ስላለው መራብ ላይሰሩ ይችላሉ ቪዲዮ። ነገር ግን ደግሞ በቻሉትና በገባቸው ባገኙት ነገር እየሞከሩ ነው። ጥሩንም መጥፎንም ሳይድ የሀገራቸውን መጥፎን ሳይድ አብረው በመካፈልም ጭምር ከማውራት ብቻ ሳይሆን አብረውን በመካፈል ችግሩን ጭምር ጥሩን ሳይድም ደግሞ ለዓለም ለማሳየት በሞከር ጭምር ሞክረዋል። እኚህ ልጆች ብሌም አይደረጉም። ዮኒ አንተ ራስህ አድርገው ከነዚህ ልጆች አጠብቅ፣ ያለው ሪስክ ታውቃለህ የሚል ጠቅለል ያለ ሀሳብና ቶኔሽን ነው ያለው። ልክ አይደለህም የሚል ዮኒ ለማየዝ ምንድነው የሚባለው ልክ እንዳልሆነ ለመንገር ያ ልክ ነው ብዬ ስላልተሰማኝ አሁንም ልክ አይደለም ብዬ ስለማምን እንደዛ ነው ያልኩት። ይሄ ነው ቶኔሽኑ። ስለዚህ ሁለታችንን ማውራት ነው። ከዚህ በኋላ የሚቀረን ጥያቄ ነው የሚሆነው። ትጀምራለህ? እኔ ልጀምር? ፕሊዝ ጀምር። አንተ ጀምርና እንግዲህ እኔ የሰራሁት ቪዲዮ ላይ ኦልሞስት አድራሻ አለው ብዬ አስባለሁ። ተቀባይ ተብሎ ተቀምጦበት ቪዲዮ ላይ ዜና አቅራቢ እና ከዛ በኋላ አብረውት የነበሩ ቲክቶከሮች አብረው ነበርክ? የዛን ቀን ያለበት ዜና አቅራቢ ነህ? ዜና አቅራቢ ለማለት ያስቸግራል እኮ እኔ አይደለሁም። ታዲያ አንተ ለምንድን መልስ ለመስጠት ፈጠንክ? ማለቴ ይመለከተኛል ብለህ ለምን ወደፊት መጣህ? አንደኛ የመጣሁበት ነገር ሁሉም ቲክቶከሮች የሚለው ወርድ ነው። ሁሉም ቲክቶከሮች በአጠቃላይ የሚል ነው።
ሌላኛው ደግሞ ዜና አቅራቢዎቹ ጭምር ያለባቸውን ችግር ዲስአድቫንቴጆች ማቃቸው ፐርሰናሊ ማቃቸውም ጭምር ነገሮች ስላሉ ያ ነገር ይመለከተኛል። አሁን ለምሳሌ አንዳንድ ሰዎች ራስን ስለነካ ብቻ አይደለም ይመለከተኛል ብለህ የምትመጣው ነገሮችን ነገ እቺ ነገር ለኔም ነች፣ እቺ ነገር ነገ ለከሌም ነው፣ ይሄ ነገር ልክ ባልሆነ ሁኔታ ሰዎች መተቸት የለባቸውም። የሚሰሩት ጥሩ ስራ እንዳለው ነው፣ መጥፎ ስራውን መተቸት አለበት ብዬ ስለማምን እንደሱ አይነት አቋም ሰው ነኝ። ሜቢ ሌሎች ኮንተንቶችንም ላይ የሰው ብዙ ጊዜ ሰዎች ባልሆነ መንገድ ሲነኩ ይሄ ነገር እንዴት ነው እንደዚህ ባናደርግስ እንደዚህ ቢሆንስ የማለት ባህሪ ያለኝ ይሄ መጀመሪያው አይደለም እና ዜና አቅራቢዎቹን ብቻ ነው ብዬ ደግሞ አይደለም የተረዳሁት። ሙሉ ቲክቶከሮች ለምን ዜና አቅራቢዎች አልነበሩም? ፌሱ ራሱ በጣም በዋነኝነት ምናልባት የእሱ ጉዳይ ላይ እና ሙሉ በአጠቃላይ ቲክቶከሮች የሚል ወርድ ስላየው ጀነራላይዝ የተደረገ ስላለ እኔም አለሁበት ኢቨን አንተ ራሱ ዮኒ ራሱ አለበት ብዬ ስላመንኩኝ ነው ያንን ያደረጉት። እሺ ሌላ አንድ ተጨማሪ ጥያቄ ልጠይቅልህ። ስለ ቪዲዮ ሜንሊ የኔ ቪዲዮ እያወራ የነበረው ስለታገቱ ሰዎች አንድ ሀምፕን ስላደረገ ኢንሲደንት ነው። ስለነዛ ሰዎች ቪዲዮ ሰርታል? እንዴት ለምሳሌ ዜናው ሰምታላ? መታገታቸው አልሰማህም ነበር? በሚያሳዝን ሁኔታ አልሰማሁም። ብዙም ኢትዮጵያ ፖለቲካ እንትን ላይ ኢንተረስቱም ፍላጎትም የለኝም። ፖለቲካ ብለን አይደለም ዲፋይን የምናደርገው ይሄ ግን አይደለም እንትንም አካል አይደለም። ሽፍቶች ናቸው። ሽፍቶች ሰዎች ላይ ጉዳት እያደረሱ ነው እና ፖለቲካ አይደለም ሌቭል የምናደርገው በፖለቲካ ሌቭል ስላልሆነ ማለት ነው። ግን አልሰማህም ነበር ዜናውን? ጭራሽ አልሰማሁም። ከአንተን የሰማሁት የመጀመሪያ ራሱ ከኔ ከሰማህ እንዴት አላስደነግጠህም? ማለቴ አሁን ለምሳሌ ቅድም ብላ ሰዎች ሲጠቁ ሲነኩ እደነግጣለሁ ብለሃል አይደለ? እና ሌላ መልስ እሰጣለሁ ብለሃል እና ከሁለቱ እንዴት የቲክቶከሮቹ ከበደብህ? አሁን ለምሳሌ አንድ መኪና ሙሉ ታግቷል የሚለው ዜና እና በጣም በህይወትና በሞት ከዛ ደግሞ ምስክር ነኝ ሰው ተገሎ አይቻለሁ የሚል የሆነ ሰው እየመሰከረ አለ። ከዛ በኋላ ደግሞ የሆኑ ሰዎች ቲክቶከሮች ሂስ አንተ እንደሰጠኝ ሂስ እየተሰጡን ትንሽ እኔ አግሬሲቭ ነው ጠንከር ያለ ነው እና እንደዛ ሲል ለምንድን እንትኑ እንዴት ይሄኛው መዘነብክ? የቲክቶከሮቹ ከታገቱት ሰዎች ተቆራርጠዋል። ልድገመው እንትኑን ጥያቄ ምን መሰለክ? ዜናውን ትንሽ ተቆራርጧል። ግን አይ ቲንክ ያልከው ለምን በቃ ሰምቼዋለሁ። ተቆራርጧል ግን ሰምቼዋለሁ። ምን መሰለህ ዮኒሻ እሱ ገኖብኝ ወይም ደግሞ ይሄኛውን እንትን ብዬ ሳይሆን ኢትዮጵያ ውስጥ ከቀን ወደ ቀን እኚህ ጉዳዮች የህይወታችን አንዱ አካል ሆኗል። ሜቢ አንተ ከሩቅ ነው ለማለት ሊያስቸግር ይችላል። ግን እኔ ፐርሰናሊ በዙሪያዬ የማውቀው ሁሌ የሚያጋጥመኝ ነገር ነው በሚያሳዝን ሁኔታ ማለት ነው እና እንደዚህ ብዬ ስፔሲፊክሊ መናገር ባልፈልግም ወይም ደግሞ ወደዛ አውድ መግባት ባልፈልግም ይሄ የሽፍቶች በህዝብ መታገት የዱርዬው መብዛት ምኑ ከቀን ወደ ቀን እየበዛ የመጣ ያለ ነገር ነው ኢትዮጵያ ውስጥ እና እንደ አንድ ዜጋ ያስደነግጠኛል። ሳያስደነግጠኝ ወይ ደግሞ ሳይጨንቀኝ ወይ ግድ ሳይሰጠኝ ቀርቶ ሳይሆን ማን እንዳገተ አጋጩ ማን እንደሆነ ማን እንደታገተ እውነት ይሁን ውሸት ራሱ ፐርሰናሊ መረጃው የምናገኝበት ሁኔታዎች መንገዶች ያሉ በየቀኑ እንደዚህ መረጃዎች ይወጣሉ። የትኛው እውነት የትኛው ውሸት እንደሆነ አይታወቅም። ግን ይህን ስል ግን በየቀኑ እኔ ራሱ ፐርሰናሊ የማውቀው በየቀኑ ሰዎች ይታገታሉ እንትን ይላሉ። አንድ አይደለም ሁለት አይደለም ሶስት አይደለም። ይሄ መረጃውን እንደ እውነት ለመቀበል እና ወጥቶ ለማውራት በውስጤ ላምን እችላለሁ። እውነት ነው ይሄ ነገር ያሳዝናል ልል እችላለሁ። ግን ወጥቼ ለማውራት አያስደፍረኝም ያሉት መረጃዎች ብዙ ጊዜ የሚወጡት መረጃዎች ለዛ ነው እና ለዛ ነው የቲክቶከሮቹ ላላዝንም አልችልም። ፐርሰናሊ ያጋጠሙኝ ነገሮች ስላሉ ላላዝንም አልችልም። ምንድነው ስሙ? ስለዚህ የዜናው ታማኝነት ውሸት ሊሆን ይችላል። የቲክቶከሮቹ መታማት ግን እውነት እየሰማሁት ስለሆነ ብለህ የቲክቶከሮቹ እማውቀው አንዳንድ የምታውቀው ነገር ነው። አይ ቲንክ በኢትዮጵያ ዘግቦታል፣ መሰረት ሚዲያ ዘግቦታል፣ ቢቢሲ እና እንትን አይዘግቡት እርግጠኛ አይደለሁም። ግን እነሱ ዘግቦታል ሁለቱን ዜናውን ልልክል ይችላል።
ከዛ ስላየሁት ማለት ነው። ከዛ ይህን ቪዲዮ ሳይ የተሰማኝን ነገር ሌላ ልጠይቅ። ልክ ይህን የአንተ ቪዲዮ ሳይ የታሪክ ኮንቴንት እንደምታቀርብ ነው ማውቀው እና እውነቱን ለመናገር እኔ ደግሞ ጥሩ የኢትዮጵያን ታሪክ ለማንበብ የምወድ ሰው ነኝ። ስለማቅ ምናምን አውቃለሁ በዛ ነው ማለት እና የዚህ ቪዲዮ ዓላማ እንትን መሰለኝ እኔን ወደ ጭዳነት የመስዋዕት በግነት አድርገህ ወደምትፈልገው ነገር ለማቅረብ። ምክንያቱም ይህን የምልበት ሁለት ምክንያት አለኝ። ሰዎች ቲክቶክ ቪዲዮ ሲሰሩ ለሁለት ነገር ይሰራሉ። አንደኛው የሆነ መልእክት ለማስተላለፍ ይሰራሉ። አልካለዛ ደግሞ ከጀርባ እውቅናም ሊሆን ይችላል መታወቅ ለማግኘት አቴንሽንም ለማግኘት ካለበለዛ ደግሞ ነገ ከነገ ወዲያ ይገኛሉ ብሎ የሚያስቧቸውን ጥቅማ ጥቅሞች ለማድረግ አንድ የቆመን ነገር መደብደብ እና እኔም እዚህ መቼ ነኝ ብሎ መገኘት ይፈልጋሉ እና እንደዚህ አይነት ስሜት ተሰምቶኛል። እኔን እንደ መስዋዕት በግ እያቀረብከኝ ነው ወይ ነገ ከነገ ወዲያ አገኘዋለሁ ብለህ ለምታስበው ጥቅም? ዮኒሻ አንዳንዴ ሰዎች እውነት ነው የሆነ ሀሳብ ሲዘነዘርባቸው ፐርሰናል ወይም ደግሞ እኔ ጋር እየመጣ ያለ ነገር ነው ብለው ሊያስቡ ይችላሉ። አንተም እንደዛ ልታስብ ትችላለህ። ነገር ግን እኔ ግን በዋነኝነት ያልወደድኩት ነገር በጣም ቲክቶከሮቹ እኔ አይወለህ በአንተ ጉዳይ ብቻ ሳይሆን ከዚህ በፊትም ቲክቶከሮቹ ብሎ የተናገረ ሰው አለ ከአንተ ስለማልጠብቅ የሚገርም ነገር እና ለዛ ነው እንጂ ፐርሰናል ምናምን ሊሆንም አይችልም። ዮኒሻ አድናቂ ነኝ እንዳልኩ ሀሳቦች አንዳንድ ሀሳቦች ውጭ አድናቂ ነኝ እኔ። መጠየቅ ስላለባቸው ነው የምጠይቅ። አሁን ለምሳሌ ለምን ፐርሰናል አድርገህ ወሰድከው ብትለኝ ምንድነው ከአውድ ውጪ አውጥተኳል። ምክንያቱም እኔ መናገር የፈለግኩት ስለታገቱ ሰዎች ነው። ቪዲዮ የሚያጠነጥለው እዛ ላይ ነው። ከዛ በኋላ በመሀል ግን ትችት አለው የቀላቀልኩበት። ዋና አውዱና ግቡ ብዬ ኢንፈሳይዝ አድርግ እየሰራሁት ያለሁት እንደውም በደቂቃ የሚወሰድ ረጅም ደቂቃዎችን የሚወስደው የታገቱት ዜና ለመሰራቱን ከዛ በኋላ ከዚህ በፊት ያጋጠመኝ እኔ ስደርስ የያዘ ነው ታሪኩ ማለት ነው። በመሀል ከፊት ለፊት እና ከኋላ መጨረሻ ላይ እነሱን የሚወቅስና ከዛ በኋላ ደግሞ እንደው ባትናገሩ እንኳን ተናገሩ የሚል አጭር ታሪኮች ነው ያሉት እና ከዛ ሁሉ መርጠቅ እቺኛዋን ፓርት ብቻ ቆርጠቅ ለእንትን ስታቀርባት ለትችት ስታቀርባት ቪዲዮን ላላየ ሰው የሆኑ ቲክቶከሮቹ እየሰደብኩ ነው ይመስል ቀጥታ ማለት ነው እና ለእኔ ፐርሰናላይዝ ስለመሰለኝ ነው አይደለም ብለህ ካሰብክ እዚህ ላይ መጨመርልህ ነገር ምንድን ነው ቪዲዮህን አውቄ አሁን አካውንትህን ሁላ ሜንሽን ማድረግ ይችል ነበር። ያንተን ቪዲዮ ከስር ሜንሽን ያደረግኩት እኔ ተቆራርጦ ቪዲዮ ሲፖስት አውቀዋለሁ ሰው ሚስ አንደርስታንድ ሊያስደርገኝ እንደሚችል። ስለዚህ ሙሉ ቪዲዮን እንዳዩት ነው። ሌላኛው ደግሞ በቃሌ ብዬዋለሁ። ሰዎች እየታገቱ እየተራቡ እየተቸገሩ እንደውም ሞር ሀሳብህን ከአንተ ፈቃድ ውጭ ሁላ አስፍቼዋለሁ። ያው አይዲያ እንደዛ ነው ብዬ አስባለሁ አይደለ? ልክ ነኝ አይደል? እንደዛ ነው ብዬ ስላሰብኩኝ በቃሌ እንደዛ እየሆነ ለምን እንደዚህ ታደርጋላችሁ ብዬ በቃሌ ሞልቼዋለሁ። ከስርም ደግሞ ቪዲዮ ሜንሽን አድርጌዋለሁ ሙሉን እንዲያዩት ብዬ ማለት ነው። እና ፎከሴ ደግሞ እንዲሆን የፈለግኩት እኔም ያልተስማማሁበትን ነው ብያለሁ። ያልተስማማሁበት እነዛ ጉዳዮች ላይ ብቻ ነው። እሱ ነው ችግሩ።